نحن قوم أعزنا الله زوجنان يا لكن الله نحن قوم أعزنا الله زوجنان يا لكن الله. بسم الله الرحمن الرحيم. الحمد لله بنعمته تتم الصالحات وبفضله ومنه تتنزل الخيرات والبركات وبتوفيقه تتحقق المقاصد والغايات، ثم الصلاة والسلام على من بعثه الله رحمة للعالمين وحجة على العباد أجمعين، نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد إخواني وأخواتي، فسلام الله عليكم ورحمته تعالى وبركاته. تقبل الله منا ومنكم صالح الأعمال إن شاء الله. الله سبحانه وتعالى ملكان فقالك هنا بالتشين قنصل قراج مرجا عنديت نجر እንድንተዋወስ ወደድኩ። فذكر فإن الذكرى تنفع المؤمنين. نسأل الله سبحانه وتعالى أن ينفعنا به إنه ولي ذلك والقادر عليه. رأسو ደግነት ይባላል። ደግነት ይሰኛል። ደግነት አላህ Subhanahu Wa Ta'ala ያዘዘው መልእክተኛ ሰለላሁ ዐለይሂ ወሰለም አጥብቀው ለሱሐቦቻቸው ያስተማሩት ትልቅ የኢስላም ነጥብ ነው። እንደሚታወቀው አንድ ሰው ዘንድ ሁለት ነገሮች አብረውታሉ፣ ደግነትና ክፋት። ይበልጥ የመገብነው ነገር ግን አሸናፊ ይሆናል። ደግነትን በመገብነው ቁጥር ደግነታችን እየጎላ ይሄዳል። ክፋትን በመገብነው ቁጥር ደግሞ የታወቅን ክፉዎች እንሆናለን። ወነዑዙ ቢላህ አላህ ይጠብቀንና። ደግነት መልካም ንግግር ደግነት መሆኑን ረሱል ሰለላሁ ዐለይሂ ወሰለም አላሁ ሱብሓነሁ ወተዓላ በቁርአኑ ላይ ይነግሩናል። መልእክተኛ ሰለላሁ ዐለይሂ ወሰለም አልከሊመቱ ጠይበቱ ሰደቃ ይላል። መልካም ንግግር እኮ ሰደቃ ነው፣ ደስ የሚያሰኝ ነገር። ይህን ደስ የሚያሰኝ ነገር ደግሞ አላህ ምን ይላል? ወቁሉ ሊናሲ ሑስና፣ ለሰው ልጆች መልካም ምን ነገር ተናገሩ ይላል አላህ። ለሙስሊሞች አይደለም፣ ለሙእሚኖች ብቻ አይደለም፣ በአጠቃላይ ለሰዎች ሁሉ ደግን ነገር ተናገሩ። ደግነት ችግርተኛ መርዳት ነው። ደግነት ችግርተኛ መርዳት ነው። ዛሬ በዓለም ላይ ችግር ከመንሰራፋቱ ጋር ከመቼውም ጊዜ በላይ የገንዘብ ክምችት ያለበት ዘመን ላይ እንገኛለን። አሁን ባለንበት ዘመን ቁጥር አንድ ሰዎች የሚሞቱበት ከልክ በላይ በመወፈር ወይም ኦቤስቲ የተሰኘው ጉዳይ ነው። የሚያጅበው ሌሎች በረሃብ እያለቁ አብዛኛው ማህበረሰብ የሚሞተው ደግሞ በምንድነው? ከልክ በላይ በመብላት ነው። ዲነል ኢስላም ይህንን ነገር ይቀርፈዋል። ምን ይላል ረሱል ሰለላሁ ዐለይሂ ወሰለም በሐዲታቸው ላይ? ወላሂ ላ ዩእሚን በአላህ የሆነብኝ አላመነም ማን من بات شبعان وجاره جائع። ጎረቤቱ የተራበ ሆኖ በራብ እየተቆራመደ እርሱ ሆዱ ሞልቶ ያደረ ሰው፣ ጎረቤቱን ሳይጠይቀው ያደረ ሰው በአላህ ይሁንብኝ በስትክክል አላመነም ይላሉ። ደግነት ለሌሎች መርዳት፣ ችግርተኞችን መርዳት ከሆነ ዛሬ ሰዎች የሚበሉት ነገር በዝቶ ሲወፍሩና ለችግር ሲዳረጉ ለሞት ሲያበቃቸው፣ ሌሎች ደግሞ ያኒ በረሃብ የሚበሉት አጣው የሚለብሱት መጠለያ አጣው ችግር ላይ የሚኖሩበትን የገቡበትን ነገር የሚቀርፍ ዲን ኢስላም ብቻና ብቻ ነው ማለት ነው። ደግነት ሌሎች ማስቀደም ነው። አላሁ Subhanahu Wa Ta'ala እንደምታውቁት በቁርአኑ እንደነገረን يخرج الحي من الميت፣ ሙታን ከሆነ ሕያው የሆነ ነገር ማውጣት የሚችል ጌታ ነው አላህ Subhanahu Wa Ta'ala። ሙታን ከሆነው ፊርዓውን هذه الامه ከተባለው አቢ ጀህል ኢክሪማ የተባለው ለኢስላም የሚቆረቆር ታላቅ ሱሐባ አውጥቷል። ኢክሪማ ረዲየላሁ ዐንሁ ጦርነት ላይ ከወንድሞቹ ጋር ሆኖ እየታገለ ያለ በጠራራ ፀሐይ
በዛ በአረቢያ ምድር ላይ ክፉኛ ቆሰለና መሬት ወደቀ መሬት ወድቆ ያጣጣረ ውሃ ይልጀመር ውሃ ሲያመጡለት ልክ ሊጠጣው ሲል ከጎኑ ሌላ ውሃ የሚል ሱሐባ አለ ለሱ አሳልፋችሁ ስጡልኝ አለ አጂብ ለሱ ሲሰጡ ደግሞ ያኛው ደግሞ ሌላ ውሃ ሲሰማውና ለሌላው ሰጠ ያኛው ለሌላው ከዛ እስከ መጨረሻ ደርሰው ኢክሪማ ጋር ሲመለሱ ኢክሪማ ይችን ዓለም ተሰናብቷል ሌላውን ጋር ሲሄዱ ልክ እንደዛው ምንድነው እንዲህ ይቀርጻቸው አላሁ Subhanahu Wa Ta'ala እንዲህ እንዲዋደዱ ያደረጋቸው ምንድነው ካልን ዲን ልባቸው ውስጥ ስለሰረጸ የመልእክተኛውን ሰለላሁ ዐለይሂ ወሰለም ሐዲስ ተግባራዊ ህያው ስላደረጉት ነው لا يؤمن أحدكم حتى يحب لأخيه ما يحب لنفسه አንዳችሁ እኮ ለጓደኛው ለወንድሙ ራሱ የሚወደውን ነገር ለጓደኛው ለወንድሙ እስካልወደደ ድረስ በትክክል አላመነም የሚሉን ሐዲታቸውን ተግባራዊ ስላደረጉ ነው ሌላን ጨምር የሙዕታ ዘመቻ ላይ እንደሚታወቀው ሙዕታ ዘመቻው ሲካሄድ 3000 ሙስሊሞች ከ200,000 ከሃዲያን ጋር ነበር ጦርነቱ የተካሄደው ረሱላህ ዐለይሂ ወሰለም ሙዕታ ዘመቻውን የሚመሩትን ሙስሊም ጄኔራሎችን ሲያስቀምጡ 3 ሰዎችን መረጡ ዘይድ ኢብኑ አልሐሪስ ይምራው እርሱ ከተገደለ ጃዕፈር ኢብኑ አቡ ጣሊብ መሪነቱን ይረከብ እርሱ ከተገደለ አብዱላህ ኢብኑ ረዋህ እርሱ ይረከበው እነዚህ ሰዎች ከሞቱ ግን ከመካከላችሁ የሆነና ያላችሁትን ምረጡ አሉ ጦርነቱ ተጀመረ ዘይድ ኢብኑ አልሐሪስ ባንዲራውን ይዞ ሄደ ያኔ መሪ ባንዲራ ይዞ ስለነበረ ተካሄደ ጦርነቱ ተፋፋመ ዘይድ ኢብኑ አልሐሪስ ተገደለ ሲገደል ጃዕፈር ኢብኑ አቡ ጣሊብ በቀኝ እጁ ለቀም አድርገው ኢስላምን ባንዲራ ጃዕፈርንም እጁን ቆረጡት በግራ እጁ ያዘው ግራ እጁን ደገሙት ባንገቱ አንቆ ያዘው አንገቱን ሲመቱት ጊዜ አብዱላህ ኢብኑ ረዋህ ተቀበለው አብዱላህ ኢብኑ ረዋህን ሲገድሉት ሳቢት ኢብኑ ቀይስ የተባለ ሱሐባ ረዲየላሁ ዐንሁ ወአርዳሁ አጅማዒን ተቀበለውና ምን አደረገ ወደ ኋላ መለስ ብሎ ከሙስሊሞች ውስጥ የተሻለ ሰው ምረጡና መሪነቱን ይረከበኛል አጂብ እኛ ብንሆን ምን ያክል እንዲህ እናደርጋለን ዛሬ ብዙዎቻችን ከኛ የተሻሉ ሰዎች ሊመጡ ሲሉ ደንቃራ እንፈጥርባቸዋለን ከኛ የተሻለ መስራት የሚችሉ አቅም ያላቸው መለወጥ የሚችሉ የማድረግ አቅም ያላቸው የማሳመን አቅም ያላቸው ነገሩን በህይወት የሚሉ ለዓላማቸው ጽኑ የሆኑ የመርህ ሰዎች ሲመጡብን እነዛ ሰዎች ከያዝነው ቦታ እንዳያስለቅቁን በመፍራት ምን ስናደርግና ይስተዋላል ማለት ነው ለነርሱ የተለያዩ ሴራዎችን በመሸረብ የተንቆላችን መረብ ውስጥ እንከታቸው ይስተዋላል ይሄንን የቀረፈ ይሄንን ነገር ምን ያክል እስልምና ቦታ እንዳልሰጠው አመላካቹ ነገርና የተሻሉ ሰዎች ማምጣት ምን ያክል አግባብ እንደሆነ የሚያሳየን ሳቢቱ ኢብኑ ቀይስ ይሄንን ነገር ያኒ ሐላፊነቱን ከርሱ ለተሻለ ሰው ለማስረከብ መጣሩ ነው ያኔ ማን ተረከበው ሰይፉላህ ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ ወአርዳህ ተረከበውና ስልታዊ ማፈፈግ አድርጎ ሙስሊሞችን ከትልቅ ውርደት ያኒ ታቀባቸው ማለት ነው ደግነት ተስፋን ማለምለም ነው يقول الله تبارك وتعالى وإن كذبوك بيستبابلوه من أدرجاتشو اقتل جدل يذبح رد يقطع الرؤوس والأعناق أنقطوشين شنقلاتوشين لينو لا والله فقل ربكم ذو رحمة واسعة ولا يرد بأسه عن القوم المجرمين جيتاتشو كو إذن تسفنوا بلاتشو إلى الله الله سبحانه وتعالى دين الإسلام سنامن باختيارنا بمرجعاتشن ديهن يفلقوا ولو شئنا لأتينا كل نفس هداها اندالو مالت بنفلق نورو እያንዳንዷ ነፍስ ምራቻን የምንሰጣት ይሆን ነበር ሁሉንም ሙስሊም እናረጋው ነበር ግን فمن شاء فليؤمن
ወመን ሻአ ፈልየክፉር ያመነ የፈለገ ያይመን የፈለገ ይካድ ብሎ ምርጫ ሰጠ ማለት ነው። አላህ ሱብሓነሁ ወተዓላ ፈቁል ረቡኩም ዙ ረሕመቲን ዋሲዓ ደግነት እዝነት ነው። ደግነት ይቅርባይነት ነው። ረሱል ሰለላሁ ዐለይሂ ወሰለም ከአንድ ሙናፊቅ ጋር ረእሱ ሙናፊቂን አብዱላህ ኢብኑ ዑበይ ኢብኑ ሰሉል ጋር ያላችሁን ሁኔታ እናያለን። አብዱላህ ኢብኑ ሰሉል ረእሱ ሙናፊቂን ነው። رواه البخاري ومسلم من حديث عبد الله بن عمر رضي الله عنه لما توفي عبد الله بن عبي يه رأس المنافقين يمنافقوش وانا يتبالو سو سيموت ما نورسو كتباله والذي قال لا تنفقوا على من عند رسول الله حتى ينفضوا يا الله ملتني يالوبت بوتا لاي ገንዘባት ለግስቱ አትስጡ ያለን والذي قال لئن رجعنا إلى المدينة ليخرجن العذ منها الأذل ያለን እኛ እኮ ወደ መዲና ወደ ከተማዋ ከተመለስን يعني የተላቀው ወራዳውን ያስወጣል አለ። መልእክተኛውን እኮ ወራዳ የሚላቸው سبحان الذي لا يموت الله المستعان والذي قال سمن كلبك يأكلك وجوع كلبك يتبعك الله المستعان أعوذ بالله ይህን ጸያፍ ንግግር የተናገራቸው عندما مات جاء ابنه عبد الله ابن أبي يا عبد الله ابن أبي ابن سلول لج كان رجلا صالحا اللهم فري نبر ارسمتا وطلب من النبي صلى الله عليه وسلم قميصه لأكفن به أبيه كما لقيتني صلى الله عليه وسلم ምናቸውን ፈለገ ማለት ነው ጀለብያቸውን ቀሚሳቸውን ጠየቃቸው አባቱን ሊከፍንበት ሰጡት ረሱል ሰለላሁ ዐለይሂ ወሰለም فاعطاه قميصه ከዛም በዚህ ብቻ አላቆመም አሁንም وطلب من النبي صلى الله عليه وسلم أن يصلي عليه በአባቱ ላይ ሶላት الجنازة እንዲሰግዱበት ፈለገ عجيب ይሄኔ عمر بن الخطاب رضي الله عنه يا رسول الله أنت الله مرتنيا هوي الزي منافق لاي اندي تسجدالله اندي حاله እያለ ከዚህ በፊት ያላቸውን ነገር ማለት ነው ያስታውሳቸው ጀመር أقال الرسول صلى الله عليه وسلم دعني يا عمر توኝ ባካ አንተ عمر لقد خيرت فاخترت الله سبحانه وتعالى أمرتني مرتك من قيل لي لن يتبالن يالو استغفر لهم مهرت طيق اللاتشو أو لا تستغفر لهم وإن مهرت بات طيق اللاتشو إن تستغفر لهم 70 مرة 7 ጊዜ مهرت بطيق اللاتشو فلن يغفر الله لهم الله سبحانه وتعالى አይምራቸውም ብሎኛል ስለዚህ ምርጫ ስለተሰጠኝ الله سبحانه وتعالى ይቅርታ ጠይቅለታለሁ عجيب ثم قال كذا ملتني صلى الله عليه وسلم بلوالو والله لا يستطيعها إلا المصطفى صلى الله عليه وسلم يا عمر والله يالد لو أعلم أني لو زدت عن 70 غفر له لزدت ما الله يونبين كسبا جزي بلاي ምህረትን ጠይቄለት አላህ ቢምረው ኑሮ ጨምሬ ጠይቄለት ነበር ኢንሽራህ الصدر የልብ ስፋት ችግር እያደረሰባቸው እየሰደባቸው ያኒ ደረጃቸውን ዝቅ እያደረገ እርሳቸው ግን وما ارسلناك الا رحمه للعالمين ናቸውና እዝነታቸው በዚህ ደረጃ ነበር እኔና አንተስ ወንድሜ እኔና አንቺስ ውድ እህቴ ችግር ያደረሰብንን አካል እንዴት ነው የምናስተናግደው ይቅር እንለዋለን ወይስ ቂም እንቋጥራለን ይቅር በማለት እናተርፋለን ቂም በመቋጠር ግን እንጎዳለን ለምን ቢባል ቂም መቋጠር በአንድ ምሳሌ ልግለጽላችሁ ቂም መቋጠር ማለት እንደምን ምሳሌ መሰላችሁ አንድ ሰው ቤታችሁ ተከራይቶ ያለ ሰዓት እየመጣ የሚያስከፍታችሁ ከሆነ ተውኪያውን የሚደፋ ከሆነ يعني የተለያዩ ችግሮችን ቤቱን የሚያቆሽሽ ከሆነ ይሄን ሰው ምንድነው የምትሉት
እርግጠኛ ነኝ ቤት ፈልገው ውጣልን ነው የምትሉት። ለምን? ሰላማችሁን ስለነሳችሁ ማለት ነው። ቂምም ልክ እንደዚህ ነው። አንተ ሰላም በሆንክበት ጊዜ መጥቶ ውስጥህን ይረብሻል። አስወጣው፣ አውፍ በለው። አላህ ሱብሓነሁ ወተዓላ አውፍ ይለን ዘንድ አውፍ እንባባል። ሁላችን ወንጀለኞች ነን። አላህ ሱብሓነሁ ወተዓላ ደግሞ ወንጀለኛን ይቅር ባይ የሆነ ጌታ ነውና ይቅር ልንል ይገባል ማለት ነው። ይህ ከሆነ በኋላ فأنزل الله هذه الآية الله سبحانه وتعالى يكين القرآن أنقذ أورد ولا تصل على أحد منهم مات أبدا ولا تقم على قبره إنهم كفروا بالله ورسوله وماتوا وهم فاسقون ولا تصلي على أحد منهم ከነርሱ ውስጥ ባንዳቸውም ሰዎች ላይ ማለት ነው አትስገድ አላቸው። ማተ አበደን ከነርሱ ውስጥ በፍጹም የሞተ ሰው ላይ አትስገድ። ወላ ተቁም على قبره በመቃብራቸውም ላይ አትቁም። እነርሱ እኮ በአላህና በመልእክተኛው የካዱ ሆነዋልና እንዲሁም ደግሞ አመፀኞች ሆነው ሞተዋልና ረሱላሁ ዐለይሂ ወሰለም حين نزل هذه الآية فانتهى አቆሙ ጉዳይ ነው ማለት ነው። ኢዘን ደግነት ሚያሳጣን ነገር የለም። ሚያስገኘው ጥቅም ግን ብዙ ነው። ደግነት ከውስጥ የሚፈልቅ ነገር ነው። ደግነት ኢንትሪንሲክ ቫልዩ ነው፣ በራሱ የሚፈለግ ነገር ነው እንጂ ልክ እንደሌላው ነገር ኢንስትሩመንታል አይደለም። ወይም የሆነ ነገር ላይ ቆመን ሌላን ነገር ለማግኘት መሸጋገሪያ መረማመጃ አይደለም፣ በራሱ የሚፈለግ ነገር ነው። አንድ ታሪክ ላውሳላችሁ። አንዲት ቻይናዊት እህት እንስት ነበረች። ይህች ሴት ትዳር መስርታ ጥዑም የሆነ ትዳርን እየገፋች ባለበት ተጨባጭ ላይ አንዴ ባሏ ማንን አመጣ ማለት ነው? እናቱን አመጣ። እናትየይቷና የባልየው እናትና ሚስትየዋ ሊጣጣሙ አልቻሉ። ችግሮች በዙ። ያኔ ባሏ ጋር ችግር ውስጥ ገቡ። ሁሌ ይሰርባታል፣ ሁሌ መጨቃጨቅ ነው፣ ሁሌ መነዛነዝ ነው፣ ሁሌ መነታረክ ነው። ይህ የንትርክ የጭቅጭቅ ህይወት አስጠላትና ወደ አንድ ሰው ጠቢብ ተብሎ ወደሚታሰብ ሰው ዘንድ ሄደችና አንድ ነገር ጠየቀችው። ምን መሰላችሁ? እባክህን እንዲህ አይነት ጉዳይ አጋጥሞኛል አለችው። ጉዳዩን ዝርዝር አድርጋ ነገራ። ስለዚህ እቺን ሴትዮ መግደል ፈልጋለሁና መርዝ ስጠኝ አለችው። እሺ ብሎ ሰውየው መርዙን ቀምሞ ሰጣት። ከሰጣት በኋላ አንድ ነገር አላት። ይሄን ነገር ስትሰጫቸው ቢስሚላሂ الرحمن الرحيم الحمد لله رب العالمين وأصلي وأسلم على من بعث رحمة للعالمين وحجة على العباد أجمعين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد إخواني وأخواتي فسلام الله عليكم ورحمته تعالى وبركاته. الله سبحانه وتعالى وفقون رمضان أتناكن الله سبحانه وتعالى دقامي وفقون دقمو شوال جمرنا እንዴት ይዟችኋል? ዒድስ እንዴት አለፈ? አላህ Subhanahu Wa Ta'ala እኔንም እናንተንም መልካም ስራቸውን ከሚቀበላቸው ባሮቹ በዲኑ ላይ ቀጥ ብለው ከሚሞቱ ሰዎች አላህ ያድርገን እያልኩ ባለችኝ ትንሽ አቅም አንድ ነገር ልንተዋወስ ወደድኩ። የዛሬው ርዕሳችን ተቅዋ ይሰኛል። አላህን Subhanahu Wa Ta'ala መፍራት፣ እርሱን መጠንቀቅ። ይህን ተቅዋ የተለያዩ ዑለማዎች ሰለፎቻችን በተለያየ መንገድ ይገልጹታል። አሊ ኢብኑ አቡ ጣሊብ ተቅዋን ሲገልጹት ይላሉ አልኸውፉ ሚነል ጀሊል አላህን Subhanahu Wa Ta'ala
መፍራት ነው አሉ። የሆነ ወንጀል ላይ ልንወድቅ ብለን አላህ አሳብለን አላህ ያየኛል ብለን ስንተው ማለት ነው። ወለዐመሉ ቢተንዚል ባወረደው ነገር ደግሞ መስራት ነው። አላህ ሱብሓነሁ ወተዓላ ስሩ ያለን ነገር ሰርቶ በመገኘት ከከለከለን ነገር ደግሞ ፍጹም መራቅ ነው አሉ። አሁንም ቀጠሉ ወልቀናዓቱ ቢልቀሊል በትንሽ ነገር መብቃቃት ነው አሉ። ሱብሓነላህ ከሚነ ናስ ከሰዎች ምን ያክል ሰዎች አሉ ገንዘባቸው የትየለሌ ነው፣ ነገር ግን ኢማን የላቸውም። ዛሬ ያ መኪና ተገልብጦ ይሆን፣ ዛሬ ያ ንግድ ከስሮብኝ ይሆን፣ ወደፊት ምን በላ ይሆን እያሉ ጭንቀት ውስጥ ይገባሉ ማለት ነው። ኢማን ያለው ሰው ግን 10 ብር አለችው بإذن سبحانه وتعالى تبقى ብሎ ራሱን ያረጋጋል። والقناعة بالقليل والاستعداد ليوم الرحيل ለዛ ቅሮት ለሌለው መመለሻ ለሌለው አንዴ ሄደን ዘላለም ወደምንኖርበት ዓለም የምንሄድበት ዓለም የሚሆን ስንቅ መቋጠርና ለጉዞ መዘጋጀት ነው ይላሉ። እነዚህን 4 ነገራቶችን ያካታል ይላሉ። ምን ያማረ አገላለጽ ነው። አላህን ሱብሓነሁ ወተዓላ ከፈራን እርሱ ባወረደው የምንሰራ ከሆነ በጥቂት ነገር የምንብቃቃ ከሆነ ለአኺራ የምንሰንቅ ከሆነ ተቅዋ ማለት እርሱ ራሱ ነው ይላሉ። يقول الشاعر قطعي من ይላል خلي الذنوب صغيرها وكبيرها ذاك التقى واعمل كالماشي فوق الأرض الشوك يحذر ما يرى لا تحقرن صغيرها إن الجبال من الحصى خلي الذنوب وانجل راكع صغيرها وكبيرها تنشوانم تلقوانم ذاك التقى الله المفرات مالت ارسنو واعمل كالماشي فوق الأرض الشوك يحذر ما يرى اشوف لاي منقد لاي يتبتن شوه نورو عند سو ሲራመድ እንዴት ነው እየተጠነቀቀ እንዳይወጋው ሾው እየተጠበቀ ይሄዳል አይደል? ልክ እንደዛ ሄድ ቢማዕና መርጠህ ስራ። ብዙ ሊያሳስቱ የሚችሉ ነገሮች አሉ። በወጣትነት እድሜ፣ በትልቅነት፣ በልጅነት በየትኛውም አይነት የእድሜ እርከኖች ላይ የተለያዩ ወንጀሎች አሉ። لا تحقرن صغيرها ትንሽ ናት ብለህ አታሳንሳት። ብዙዎቻችን ኢላ ማ ረሒመ ረቢ ወንጀል ላይ እንወርቃለን። ይህች ምን አላት ብለን እንንቃታለን። ይህችን አቅናት ነገር ግን በኋላ ታዋርደናለች። ለዛም ነው ሻዒሩ ምን አለ? ትንሽ ናት ብለህ አታሳንሳት። ላ ተሕቂረነ ሶጊረሃ ኢነ ልጅባለ ሚን አልሐሳ። ለምን ቢባል ይህ ግዙፍ የሆነ ተራራ የተገነባው ከትናንሽ ጠጠሮች ክምችት ነውና ይላል። ኢዘን አላህን ሱብሓነሁ ወተዓላ ስንፈራው ስንጠነቀቀው በትንሿም በትልቋም ነው ማለት ነው። ዘለላ አይጠፋ፣ ማንዳለጦች ማንሸራተቶች ይኖራሉ። እርሱን ደግሞ በተውባ ወደ አላህ ሱብሓነሁ ወተዓላ መመለስ ያስፈልጋል። ተቅዋ አላህን ሱብሓነሁ ወተዓላ መፍራት ልቦና ላይ የሚቋጠር ትልቅ ቋጠሮ። አላህን ሱብሓነሁ ወተዓላ መጠንቀቅ አላህን ሱብሓነሁ ወተዓላ ሁሉ ጊዜ ፈለፊት ላይ አድርጎ ያኒ እርሱን ሁሌ ያየኛል ብሎ ማመን፣ እርሱ ሁሉ ጊዜ የሚቆጣጠረኛል ብሎ በልቦና ማስረጽ ትልቅ ያኒ መጠበቂያ ነው ማለት ነው። ተቅዋ ያለው ሰው ራሱን ይገዛል። መርህ አልባ አይሆንም። ስሜት ተከታይ አይሆንም። እንደፈለገ የሚነዱት የቦይ ውሃም አይሆንም። ራሱን ይቆጣጠራል። ለምን? መዳረሻውን ያውቃል። አላህ ሱብሓነሁ ወተዓላ ፊት ቁሞ መጠየቅን ስለሚፈራ ማለት ነው። አላህ ሱብሓነሁ ወተዓላ ፊት ቁሞ
መጠየቅን የሚፈራ ደግሞ እርሱም ይጠነቀቃል ማለት ነው። አላህ ሱብሓነሁ ወተዓላ ከተቅዋ ጥቅሞች ውስጥ አንዱን ሲነግረን ምን ይላል? ፊ ሱረቲል አንፋል يا أيها الذين آمنوا إن تتقوا الله يجعل لكم فرقانا ويكفر عنكم سيئاتكم ويغفر لكم والله ذو الفضل العظيم. يا أيها الذين آمنوا هذه النداء من الله سبحانه وتعالى للمؤمنين لعوان يشرو تريو إن أنت يأمناتشو ممنان هو يا الله سووشن አይደለም ያለው ካፊሮችን አይደለም አማኞችን አምነናል የምንል እኛን ነው የሚያናግረው። እንተ ተቁላህ አላህን ሱብሓነሁ ወተዓላ ብትፈሩኮ يجعل لكم ያደርግላችኋል ፉርቃና ባጢልን ከሐቅ የሚለይ መለያ ያደርግላችኋል። ውሸትን ከእውነት ምትለዩበት ነገር ያደርግላችኋል። ويكفر عنكم سيئاتكم በመሃል ላይ የተሳሳታችሁት ነገር ካለም ደግሞ ويكفر عنكم يعني يقير اللاتشوال الله يابس اللاتشوال يطفى اللاتشوال سيئاتكم مدفو سراوچاچهون ويغفر لكم الله سبحانه وتعالى يقر اللاتشوال يالف اللاتشوال والله ذو الفضل العظيم الله يتعالى شروطا بالبيت نونا الى الله تقوى منو الله سبحانه وتعالى مفرات ለዚህ ለትልቅ ዓላማ ምን ይናል ማለት ነው ይጣቅማናል ማለት ነው። ሱብሃንአላህ الله سبحانه وتعالى في سورة يعني فصلت من ይላል የጀሃነም ሰዎች ወደ ጀሃነም እየተነዱ የተሰበሰቡ ባለበት ተጨባጭ ላይ ምን እንደሚሉ ይናገራል። አላህ ምን አለ ويوم يحشر أعداء الله يا الله سبحانه وتعالى طلاتوچكو بميسبسبو غزي الى النار ولا جهنم الله يطبقننا فهم يوزعون النرسو ማለት ነው የተከማቹ ከዚህ ያሏቸው ሲሰበሰቧቸው ያመጧቸዋል ወደ ጀሃነም حتى إذا ما جاءوها بمطوات غزي الى الله شهيد عليهم يمسكروا سمعهم مسمعوچاچو وابصارهم ማየቻዎቻቸው አይኖቻቸው وجلودهم ቆዳዎቻቸው ይመሰክሩባቸዋል بما كانوا يعملون ይሰሩት በነበረው ነገር ዛሬ يعني እነዚህ አይናችን ጥሩ ነገር እንዲያይ ብለን ምላሳችን ጥሩ ነገር እንዲቀምስ ብለን ስሜታችን እንዲረካ ብለን የምናደርጋቸው ወንጀሎች ሁሉ ነገኛን ከሳሾች ነገኛ ላይ ማለት ነው ፈራጆች ነው ቁጭ ይላሉ። የሰው ልጅ እንዴት ነው የሚሆነው ያኔ? ሱብሃንአላሂ ላ يموت አስደንጋጭ ነው በጣም። አንተ ሰርቀህ ፍርድ ቤት ላይ ቀርበህ አልሰረኩም ለስትከራከር አቶ እጅ ተንስቶ ሰርቋል ብሎ ሲልህ አስበው ምን ሊሰማህ እንደሚችል። አላህ ምን አለ ታዲያ ወቃሉ ለጅሉድሂም ለሰውነቶቻቸው ለቆዳዎቻቸው ብሎ ይሏቸዋል ለመሸህቱም علينا ለመሆኑ በእኛ ላይ ለምን መሰከራችሁብን? ቃሉ ብለው ይላሉ አንጠቀና አላህ አናገረን الذي انطق كل شيء يا ሁሉን ነገር ማናገር የሚችል ጌታ አናገረን وهو خلقكم اول مره واليه ترجعون መጀመሪያ የፈጠረን ሰውነቶቻችን የፈጠረው አላህ Subhanahu Wa Ta'ala وما كنتم على الله እናንተ እኮ አልነበራችሁ ተስተቲሩን የምትደበቁ አልነበራችሁ አየሽሃደ عليكم سمعكم ولا ابصاركم ولا جلودكم እነዚህ ስሜቶቻችሁ ቆዳዎቻችሁ ማየታዎቻችሁ አይኖቻችሁ እናንተ ላይ يعني መስካሪ ከመሆናቸው የምትደበቁ አልነበራችሁም ولكن ነገር ግን እናንተ ለአላህ ظننتم ጠረጠራችሁ أن الله لا يعلم كثيرا مما تعملون متسلوتن سر الله بزو يميوق المسلاچهم وذلكم يحچوكو ظنكم الذي يترطارياچو ማለት ነው
ظننتم بربكم بجيتاችሁ ላይ የጠረጠራችሁ ጥርጣሬ أرداكم أي أهلككم አጠፋችሁ فأصبحتم من الخاسرين يعني ከምኖችም ሆናችሁ على الله سبحانه وتعالى ከከሳሪዎችም ሆናችሁ ራስን መቆጠብ ራስን መያዝ ራስን መከላከል ስሜት ሁሌም ለጋል በተላለችና ማለት ነው لذا يقول حبيب المصطفى صلى الله عليه وسلم من ይላሉ يا بسوء نبي اتق الله الله سبحانه وتعالى فرا حيثما كنت يتم بتهون الله سبحانه وتعالى تتنققوا اللهን የሚጠነቀቁት መስጂድ ብቻ አይደለም اللهን የሚፈሩት ቤት ብቻ አይደለም اللهን የሚፈሩት ሱቅ ላይ ብቻ አይደለም الله የሚፈራው የትም ቦታ ስንት እህቶች አሉ الله ይጠብቃቸውና ቤተሰብ ላይ ያሉ በቤተሰብ ጫና ብቻ ምንም ሳያምኑበት ስለ እስልምና ሳያውቁ ጅልባብ ይለብሳሉ ወደ ዩኒቨርሲቲ ወደ ሌላ አካባቢ ሲገቡ ግን ከማህበረሰብ እንደተገለሉ ከቤተሰብ እንደራቁ ስለሚሰማቸው ከእስር ቤት እንደተለቀቀ እስረኛ ሆነው ሲፈነጥዙ ይስተዋላሉ አላህ ይጠብቀን አላህን የሚፈራ ግን ሰው ኖረ አልኖረ ቤተሰብ ጋር ሆነ አልሆነ ከመስጂድ ወጣ አልወጣ ምንም የሚጨምርበትና የሚቀንስበት ነገር የለም ራስን መግዛት አንድ ፈላስፋ ምን ይላል ታላቅ ፈላስፋ ሰዎችን መግዛት ታላቅ እድል ታላቅ ስጦታ ታላቅ ችሎታ ነው አለ ነገር ግን ራስን መግዛት ግን የትልቆች ሁሉ ትልቅ የሆነው ጥበብ ነው ይላል ራስን መግዛት ይሄን ነገር ከየት አመጣው ذات القرآن قرآن ነው ራሱ አላህ Subhanahu Wa Ta'ala መይለናል ቁርአን ላይ ሲነግረን عجبنا سبحان الله في سورة النازعات فأما من طغى ياما دنبر ያለፈ ሰው ያማ የካደ ሰው وآثر الحياة الدنيا ቅርቢቱንም ህይወት የመረጠ ሰው وآثر الحياة الدنيا فإن الجحيم هي المأوى جهنم يرسو منورياو ነች الله وأما من خاف اللهم اجعلنا منهم كنرسو ያድርገንና እርሱንም የፈሩት مقام ربه الله سبحانه وتعالى يتطنققنا ጌታው ፊት መቆምን የፈራማ ونهى النفس عن الهوى ነፍስያውን ስሜቱን ከዝንባሌዋ ያገዳት ያቆማት የከለከላት ይላል الله فإن الجنة هي المأوى برقتم جنة لرسو مزوتريا منوريا ونجر الله سبحانه وتعالى من فأما من خاف مقام ربه جيتاو فيت مقوم يفر ونهى النفس عن الهوى سميتونم دغمو كمن يكلكلات كزنباليو يكلكلات زاري سميتاችን በብዙ ነገር ታዘን ትችላለች ወጣት ነህና ዘና በልባክን ስትልህ በተቅዋ ዘነዘና ጭንቅላቷን ዝንዝን ስታረጋት ማለት ነው ይሄ ነው አላህን መፍራት ብሎ ማለት አላህ Subhanahu Wa Ta'ala ሁሉ ነገር አዋቂ ነው لا يخفى عليه شيء في الأرض ولا في السماء በምድርም በሰማይም ሁሉም ነገር አይደበቅበትም ያውቃል አላህ Subhanahu Wa Ta'ala ዘንድ የኒውክሌር ፍንዳታና የቁጫጭ ኮቴሱ ዘንድ እኩል ነው እኛ ዘንድ ነው የሚለያየው ደካማ ፍጡራኖቹ ዘንድ ተቅዋ ያለው ሰው አላህን Subhanahu Wa Ta'ala የሚፈራና የሚጠነቀቅ ሰው በሁኔታዎች አይሸወድም ኢዘን አላህን Subhanahu Wa Ta'ala ሁሌም ልንፈራ ይገባል በተለይ ፈተናዎች ሁለት ናቸው الفتن اثنان لا ثالث لهم ሁለት ሶስት እኛ የላቸው ሁለት ብቻ ናቸው الأول فتنة الشهوات والثاني وفتنة الشبهات የስሜትና የውዥንብር ፈተናዎች ናቸው ያሉት ከሁለቱም ማምለጫው ግን ተቅዋ አላህን Subhanahu Wa Ta'ala አውቆ እርሱን መፍራት አላህን Subhanahu Wa Ta'ala አውቆ ለእርሱ እጅ መስጠት ነው ሰዎች
ስንባል ደካማዎች ነንና ስንታለል ስንሸወድ ይስተዋላል። በሁለት ነገሮች የሰው ልጅ በሁለት ነገር ይታለላል። አንደኛ በውዳሴ ሰዎች ሲያሞግሱት በማሞገስ ከፍ ከፍ ሲያደርጉት የሰው ልጅ ይታለላል። ለዛ ነው علي بن أبي طالب رضي الله عنه وأرضاه حين مدحوا الناس سووا ሲያሞግሷቸው አንተ እኮ አላህን ፈሪ ነህ ተቅይ ነህ ዓሊም ነህ يعني ዛሂድ ነህ ሲሏቸው ምን አሉ? ገለላልና ለብቻቸው اللهم لا تؤاخذني بما يقولون ጌታዬ እነዚህ ሰዎች በሚናገሩት ነገር አትያዘኝ እነሱ ተቅይ ነህ ይሉኛል እኔ ግን አንተም በሚገባ ደረጃ አልፈራሁም وما قدر الله حق قدره اللهم بميغباو درجه كو على من الله والارض جميعا قبضته سبحان الله بيمينه مدر بجو نچكو والسماوات مطويات بيمينه سبحانه وتعالى عما يشركون يعني حيال ጌታ አላቁት من الله የሚገባህን ደረጃ አልሰጠሁምና አትያዘኝ اللهم لا تؤاخذني بما يقولون አትያዘኝ ባክህን واغفر لي ما لا يعلمون እነርሱ የማያውቁት እኔ የወነጀልኩ ብዙ ነገር አለና አንተ ይቅር በለኝ ይሄ ሲባል ታዲያ ከፍታን የሰው ልጅ አይወድም ማለት አይደለም وجعلني فوق ما يظنون እነርሱ ከሚያስቡኝ በላይ ግን ከፍ አድርገኝ አላህ Subhanahu Wa Ta'ala መፍራት ማለት ይሄ ነው ሰዎች ሲያወድሷቸው አው እኔ ነኝ ብለው አናንያነት ስሜት ውስጥ አልገቡ ራሳቸውን ወደ አላህ Subhanahu Wa Ta'ala አስጠግተው ወንጀል ይማረኛሉ የሰው ልጅ ሁለት ነገሮች ይሸውዱታል ብለናል አንደኛው በውዳሴ በሙገሳ ሁለተኛው ሰዎች ሲያንኳስሱት ሰዎች ሲተቹት ላ በትችት የምንሽመደመር ሰዎች መሆን የለብንም መረህ ላይ ተቀምጠን በመረህ የምንጓዝ ሰዎች መሆን መቻል አለብን ሁሌም ፍለፊታችን ላይ እናስቀምጥ የሚገባው አላህን Subhanahu Wa Ta'ala ብቻና ብቻ ነው በንግግሮቻችን በተግባሮቻችን የሰዎችን ውዴታ መከጀል የለብንም ለዛም ነው ሪضላሂ ጋየቱን ሪض الناس ጋየቱን لا تدرك በሰዎች መወደድ የማይደረስበት ግብ ነው ይላሉ ወሪضላሂ ጋየቱን لا تترك በአላህ Subhanahu Wa Ta'ala ዘንድ ተወዳጅ መሆን ደግሞ የማይተው ዓላማና ግብ ነው አሉ ፈትሩክ ማላ ይድረክ ወድሩክ ማላ ይትረክ ይላሉ የማይተውን ድረስበት የማይደረስበትን ደግሞ ቶ ሰዎችን ሁሉ ማስደሰት አይቻልም የተፈጥሮ ህግ ነው እሱ ዩኒቨርሳል ሎው ነው ሁሉን ሰው ማስወደድ አይቻልም ለምን ዓለም በተቃራኒ የተሞላች ነችና በደጎችና በክፉዎች በአማኞችና በካህዲዎች በአስመሳዮችና በሙኽሊሶች የተሞላች ስለሆነች ማለት ነው ኢዘን አላህ Subhanahu Wa Ta'ala ሁሌም ስንፈራው ስንጠነቀቀው ብዙ ነገሮችን እናገኛለን ተቅዋ ባንድ ዓሊም ንግግር እጨርሰዋለሁ አተቅዋ ይላል ተቅዋ እኮ አላህ Subhanahu Wa Ta'ala መፍራት እኮ ليس بالتحلي ولا بالتمني ይላሉ በመጋጋጥና እንደው በማውራት ብቻ አይደለም ولكن ما وقر في القلب لبنا لا يودقنا وصدقه العمل بسرا የተገለጠ ገቢራዊ የሆነ ወደ ስራ የተለወጠ ነገር ነው ይላል ወንድሞች እህቶች አላህን እንፍራ ሁሌም ተቅዋ እንዲሰጠን አላህን Subhanahu Wa Ta'ala እንጠይቅ اللهم إنا نسألك التقى والعفاف والغنى በማለት አላህን ሁሌ እንማጸነው إنه ولي ذلك والقادر عليه اللهم Subhanahu Wa Ta'ala ሁሌ የምንጠነቀቀው በውዳሴ እንዳንታለል በሰዎች መወደስ እንዳአረፋት ስለሆነ
በወቀሳም እንዳንሽ መደመድ የመርህ ሰዎች እንሁን። አላህን ሱብሓነሁ ወተዓላ ፈርተው በዲነል ኢስላም ላይ ቀጥ ብለው ኑረው በዲነል ኢስላም ላይ ከሚሞቱ ሰዎች አላህ ያድርገን። እኔንም እናንተንም አላህ ሱብሓነሁ ወተዓላ መልካም ስራዎቻቸውን ከሚቀበላቸው ለዲነል ኢስላም ለሚለፉ ለዲነል ኢስላም የሚጨነቁ ለኢትዮጵያ ሙስሊሞች ደግሞ የከፍታ ምንጭ የከፍታ መንገድ የከፍታ መስመር እንዲያደርገን አላህን ሁሌም እንጠይቀው። ወቢላሂ ተውፊቅ ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።